ምን አደርጋለሁ መሰለህ ዴድላይን ሰጥቻቸው የነበረው ዛሬ ነው። ዴድላይኑ መሰለህ አሁን ደግሞ ብር የለውም እንዳይሉ ቼዝ ባንክ ዮኒ እያየ ነው አይደል? ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየ። ከሱ ላይ 700 ሺህ ብር አስፈቅጃለሁ። ለምን? ለቻሪቲ። በአንድ ጊዜ አይደለም የፈቀዱልኝ። ምን አደረጉ? ኢንቨስቲጌት አድርገው መቄዶንያ ቻሪቲ መሆኑን እዛ ኢንቨስቲጌት አድርገው ነው እሺ አሉኝ ማለት ነው። ኦኬ ትችላለህ፣ ዶኔት ነው ማደርገው ብዬ ነው ያልኩት። ከዛ በኋላ ኦኬ ናይንተሪ ላይ ዛሬ ልክ ናይንተሪ ላይ ፕሩቭ ነው ሊሚት ዋየር ትራንስፈር ለማድረግ ሊሚት የሰጠውኝ እሱ። አሁን እኔ ምን መሰለህ ቴዲ፣ አሁን አንተ እኔ ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም። ግን አሁን ይኸውልህ ልወጣ ነው፣ አላስጨንቃችሁም ከዚህ በላይ ግን ምንድነው የምለው አሁን የነሱ 20 ሺህ ብሩ ራሱ ሰጣቸዋለሁ እኔ ካላስገባው። ግን ዮኒ ለነበረን ነገር አመሰግናለሁ። ከዚህ በላይ መቆየት አልፈልግም። አሁን አስገባ አታስገባ ምናምን አንዴ ልጨርስ ልጨርስ አልጨረስኩም። እያወራሁ ለምን ትናገራለህ? ልጨርስ። እሺ ልጨርስ። እሺ ልጨርስ። ንግግርን አስተካክላ ሰጣችኋለሁ የምትለው ስለዚህ እያስተካከል ተናገር። እኔ ስናገር ምንድን ነው ያልከኝ? እንደዚህ አትበለኝ አላልክም? አንተም የምትናገረውን ንግግር አስተካክል። ለማንም አትሰጥም፣ ማንም አይሰጥም። በራስ ዛቢያ ነው የምትሽከረከረው። እኔ ግን ቀላል ነገር እኔ ግን አሁን እኮ ፊት ለፊት መጥቻለሁ። ያንተ ትራክ ሪከርድ ስለሚያጠራጥረን ነው ለቸርች አስገባለሁ ብለህ ሐላል ተናግረህ ይሄው ነክቻለሁ ብለህ አላስገባህም። አትዋሽም፣ ልትዋሽኝ አትችልም። ስለዚህ ያ ጥርጣሬ ስላለብኝ ላምንህ አልችልም። ይሄንን ያልኩህ እንጂ አንተ ምን ያሰጣኝ ይኸውልህ ቴዲ ለአንተ እኮ አይደለም ብሩ ማስገባው ገባኝ። ሰጣችኋለሁ ተቸገራችሁ ምናምን የሚል ንግግር አትጠቀም። እኛ አስፈላጊ ከሆነ እንሰጥ እንችላለን። እንደዛም ለካምፓኒው ንግግር እናገር። እሺ ስጡኝ። አሁን ትራንስፈር አድርጉልኝ፣ ዜል አድርጉልኝ። እንደዛ በል እኮ እሺ ስጡኝ። እንደዛ በል። ስለዚህ በሞቅታ ነው ቻሌንጁ። አይደለም በሞቅታ አካውንቴ ላይ እስቲ አካውንትን ከፍታ አሳየኝ እስቲ እኔ እንዳሳየው። ለምንድን ነው ማሳየኝ? እኮ እንዳንተ እኮ አይደለም የምሸልለው እኮ በአደባባይ ላይ እየሸለምኩ አይደል? በተግባር ታሳየኝ ነው። እሱን ተዋው። ክርክር ውስጥ አንግባ ፊራውን። ያንተ ነገር አጠራጣሪ ስለሆነ ስለማናምን እንደዚህ ነው በቃ ዮኒ እንደዚህ ነው በቃ የሚሉት በቃ ምን ለምን ትወጣለህ? ተረጋጋ። አይደለም ምንም ጠብ የሚል ነገር የለውም። አሁን ምንድነው መሰለኝ እኔ ዮኒ እኔ ምንም አይደለም። ከዚህ በኋላ እናንተ ጨርሱ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክልሃለሁ ለአንተ። እንዴት ልበልህ ፍራውል? ቆይ ለቸርች አስገባለሁ ብለህ ቸርችን የሚያህል ነገር ከዋሽ በቃ የኔ ወንድም ቴዲ ከዚህ በላይ አንተ አሁን ለመጣላት ይሄን ፍቱትና እኔ ምን አሰብኩ መሰለ ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ። በቃ ካን ዩ ዱ ዳት ጋይስ